በእናንተ ጊዜ ሰርግ እንዴት ነበር የሚደገሰው? እቴ በእኛ ጊዜማ ሰርግ ማለት ነው በሬው ሙክቱ አራቱ ይጣላል። ከዛ እሱን እናቴ ወዲያ ስንገፍ በቦታ ስናረገው እናንተ ነበራችሁ የምትሰሩት ማለት ነው? ታዲያ ሴቶቹ ማታ ጭሱ ቡል እያለ 5 አይነት ወጥ ያደርጉታል። ከዛ ደግሞ እንጨቱ እናንተ ናችሁ የምታመጡት። እንጨት ቢሉሽ እንጨት ነው እንዴ? ሁሉም እንጨት ይዞ ይመጣል። እየዘፈንን እንጨት በለው ነው። እንኳንም ግን በእናንተ ዘመን አልተወለድኩ። ለምን? ሁሉንም የምግብ ስራ አቢሲኒያ ኬተሪንግ ነበር የምትለው። አቢሲኒያ ኬተሪንግ እሰረች የምትሰራው? አዎ። ያንቺ ፍቅር ያደርገኛል ገና ወዲያ ያንቺ ፍቅር ያደርገኛል ገና። ወዴት ነው እንዴ? ልንበላ ነው። ልንበላ? አዎ። ይሄ እኮ የኬተሪንግ ስራ ነው፣ የቤት ስራ አይደለም። አረ እባክህ የኬተሪንግም ስራ ትሰራላችሁ? እያሸተትሽ የመጣሽው ስለምታውቂ መስሎኝ። እሱን እንኳን አውቃለሁ፣ ዝም ብዬ ልፈትንክ ብዬ ነው። ይሄውልሽ ይሄ ቤታችን አይደለም፣ ከፍለሽ መበይበት አይደለም፣ የሰው ቤት። ቤት እግዚአብሔር እንደዚህ አይባልም። መግቢያ መታወቂያ አለው፣ ወረቀት አለው። ወረቀቴ መታወቂያ አንተ አይደለክ እንዴ? ምንድነው? ድንኳን ሰበራ። ችግር የለውም እኮ ግቡ። ግን ትፈርሚያለሽ። ለምኑ? እንዴ ኮር ደሞዜ ላይ እንዳቀንሻ። ምንም አታስብ፣ ይሄ እኮ ኬተሪንግ ነው። ይቅርታማ አቢሲኒያ የት እንዳለ ታውቂያለሽ እንዴ? በእናትሽ አቢሲኒያ? አዎ አውቃለሁ። ና ምን ሆነሽ ነው? እኔ እኮ አቢሲኒያ ባንክ ነው ያልኩሽ፣ አቢሲኒያ ሽሮ አይደለም። እና ምን ችግር አለው? በልተን ጠጥተን ከዛ በኋላ እናወጣለን ካልሽውና አንቺ ብልሽ ኮረዳ ትዳር ነው አዲስ አራዳ አንቺ አስተናጋጅ ብልሽ ጊዜ ጠፋኝ ስፍርሽ መጣብዬ ያማን ሚኪዮሚ መፎካከር ከሆነ መፎጋገር ተው በቃ አትሸልል ማሸለላ ጀለማ ማለላ መልካ መላበጅለ በድነ ዋልበት ሳልበት ማነት ባትግባ ኑርበት እርድና ፋርነት ሞኝነት ባብቻ ለፉበት ገፉበትም ካረንታተው መንደር ከጌቱ ትዝታ ሊቁ መሰከሩ የነቀን ትውስታ ከኖሮ በሺሊን ከሌላው ድንቡሎ የገባው የሚባል የኪሱን ተካፍል ይንገሩ እሳቸው ስለ ድሮ ውሎ ራምፓፓፓ ምርድና አሁን አቢሲኒያን እንፈልገዋለና ብራዘር እኔ በጣም ቢዚ ስለሆንኩ ፈለግ አርጋት። እኔ አቢሲኒያ ፉድ ኤንድ ኬተሪንግ ብቻ ነው ማቆሽ ማለት ለዛሬውስ ከፈለክ ሌላ ጊዜ መጥተህ እዚህው አካባቢ ፈለግ አሪ አታጭኝም በልተን እንፈልጋለን። ይመችሽ። ባንኩስ ይኸው አይኗን ወዳለች። በቃ ወዳለች። አንቺ አታፍሪም እንዴ? ቦስ እኮ ነች። እኔ አላውቅም። አይነ ውሃዋ ግን ደስ አላለኝ። አይኗማ ታይቶኛል፣ ውሃው ነው ያልታየኝ። ወዳለች። እኔም እኮ ወዳታለሁ። እሷ በፍቅር ነው አይወደደች። በፍቅር ጭራሽ አታስበውም እሷ። ሸሪፍዬ አንዴ ላናግርህ። እሺ መጣ። ይኸው አልነገርኩም። ሂድ በቃ። ያምሻል፣ አንቺ ያምሻል። አቤት ስራ በጣም እየበዛ ነው። እዛ ደግሞ እቃው እየተዝረከረከ ነው። እያየህ ነው አይደል? አዎ። ስለዚህ ስራህን በደንብ ስራ። እሺ። ደግሞ ምንድነው? በቃ እንዳልኩ ታናሽ እውነቷን ነው።
ና ምንድነው? ና ዝም ብለህ ቁጭ በል እባክህ። ምን አለችክ? አንቺ የምታዘኝ እኮ በስነ ስርዓት እኮ ነው። አላልኩም ነበር? አላማዬን ልታስተኝ ነው። ይቅርብኝ። የምን አባ አላማ ነው? ዝም ብለህ ጥበሳት እባክህ። ይሄ ቤት ቀጣይ ያንተ። አይ እኔ ከአላማዬ መሰናከል አልፈልግም። አንተ ጅል። አሪፍ። ዛሬ ምን ሆነ ነው? ሰው በስቷል፣ እቃው ተከምሯል። ምንድነው? ተነስታ አሰራም እንዴ? አንቺ ነሽ ስራ የምታስፈጭው? ግባሽ። ቦስ። አቤት። አንድ ነገር ልነግርሽ ነው። ምን? እኔ እንደዚህ አይነት ነገር አልፈልግም። ብዙ አላማ አለኝ። እንዴ? ማለት አይነ ውሃሽ ያስታውቃል። የምን አባህ አይነ ውሃ ነው? እንዳፈቀርሽኝ እህቴም ነግራኛለች። አይነ ውሃሽም ያስታውቃል። እኔ አልፈልግም። በፍቅር በጸባይ ላይ ያዛችሁ ባልኩ ጭራሽ እንደዚህ አይነት ነገር ጀመራችሁ። አይነ ሂድፋና አርፈ ስራህን ስራ። ሂድ እባክህ። ሲያስጠላ ሂድ። አፈቅድ ጨምላቃ። ምን አለችክ? አንቺን ማመኔ ነው ጉድ የሆንኩት። እሷ ጭራሽ አላሰበችም። በቃ ይዞክ። እሺ በአካላህንቺ በናፍቆት ማንባት ረስች ወኔ ሲጠገን ጉልበቴ። ታውቃታለህ እንዴ? እቺን ሕፃን ልጅ የታውቃታለሁ። እርግጠኛ ነህ? አዎ እሷን ታያት። ስለ ወደፊታችን ብናወራ ይሻላል። እሺ እኔ ወድ ካንተ ጋር ትዳር መስርቼ ልጆች ወልጄ ደስ የሚል ህይወት ነው መኖር የምፈልገው። እንዴት የታደልኩ ነኝ። አባ? የምን አባ? አንተ ወልደሃል እንዴ? እኔ? ኧረ ፍቅረኛ እንኳን ይዤ አላቅም። ወንድም ልጅ እኮ ጸጋ ነው፣ በህግ ደግሞ ያስጠይቃል። አይ ጽጌ ናት። ቀልደኛ ትቀልዳለች እንዴ? ይኸው ስሜንም ያውቀዋል እንዴ? እኔ እኮ ስቀልድ ነው እንዴ? ለቀልድ እኮ ነው። በዚህ ሰዓት ቀልድ አማረ? ኧረ አላማረኝም። እኔ ድሮ አንገት ደፊ አገር አጥፊ እንደሆነ አውቅ ነበር። እናት ያሳደገች። ሌላው ቢቀር እናትነትን ራሱ መን ሚጣዬ እናትሽ ማናት? አታውቂያትም፣ ግን የዋ አንገቷን ደፍታ እንጀራ ጋግራ ልብስ አጥባን ያሳደገች ምታሳዝን እናት። ግን እያት እስኪ እኔን ምንም እኮ አይመስልም። በእናቴ ፊት ወጥቼ ነዋ። ምን? አንቺ ከይሲ ደነስ። ያው ያቃታል። እህቴ እኮ ነች። አስወልደህም እህቴ ትላለህ? አጠገቤ እንዳትደርስ። አባ በቃ ልጅ ነኝ ምናምን ብለሽ ድርቅ በይበት። እሺ ከዛስ? ከዛማ እቺን ብር ያዥባት። ወዴት ነው እንዴ? አባቴ ጋር ነው። በሺ ቅናሽ አባትሽማ ቆንጆ የሚሰጥሽ ስጦታ አለ። አሳልፈኝ እናግሪኛ። አውርተን ጨረስን እኮ። ከዚህ በኋላ የኔ ፍቅረኛ ነሽ። ከማንም ሰው ጋር ላይሽ አልፈልግም። ፍላጎቴን አንተ አትመርጥልኝም። እቺን ፍላጎት ማን ጠየቀ? በቃ የሚልሽን አድርጊ። ማን ስለሆነ ነው እሱ? እኔ በፍቅር እንጂ በፍራቻ አንድ ነገር አላደርግም። ኧረ ንቀት። ሄኒ ምን ትጠብቃለህ? ለጥፋት እንጂ። አንቺ አታፍርም እንዴ? ልትማታ ነው? አንቺ ሴት አይደለሽም? ከፍላጎቴ ንቅንቅ የማለት ለራሴ መብት የምቆም የእናቴ ልጅ ነው። ከዚህ በኋላ አጠገብ የምደርሰው ስፈቅድልህ ብቻ ነው። የጥቃት ትንሽ የለውም። እሺ ተጠንቀቅ። ምን ነው ከፋሽ? እናቴ ናፈቀችኝ። አንተስ? እኔም ናፍቃኛለች። መቼ ነው ግን የምትመጣው? እኛ ነን የምንሄደው፣ እሷ አትመጣም። መቼ? ስንጠራ። ሳንጠራ ብንሄድስ? ሰው ቤት እኮ ሳይጠራ ይኬድ። ናፈቀችኛ። እሱም መታገል ነው ሰው የሚያስብልሽ። እና ምን ይሻላል? አንድ ሀሳብ መጣልኝ። ምን?
እዚህ ለምን አናኖራት? ደስ ይለኛል፣ ግን እንዴት? መልካም ሴት ሆነሽ እናትሽን ደግመሽ አምጪልኝ። እሺ ታላቅ። ባክሽ አትለጣጥፊ። ድሮንም አንተ ፍቅር አይገባም። እሺ ቸርመሽቶ የነጋለሌቱ እንኳን እንደኔ